ለሶሻል ሚዲያ ፖስተር ዲዛይን ስታደርጉ የፖስተሩ ሳይዝ ከሶሻል ሚዲያው ጋር አልጣጣም እያላችሁ ተቸግራችኋል። እንግዲያውስ ለሱ የሚሆን መፍትሄ ይዤላችሁ መጥቻለሁ። የምታውቁት ብዙ የሶሻል ሚዲያ ፕላትፎርሞች አሉ፣ ግን ዛሬ ይዤላችሁ የመጣሁት 3 ወሳኝ ፕላትፎርሞች ነው። የመጀመሪያው ኢንስታግራም ነው። ኢንስታግራም ላይ እንግዲህ የሶሻል ሚዲያ ፖስተር ሳይዛችን 1080 በ1080 ፒክሰል ቢሆን በጣም ጥሩ ነው፣ ምክንያቱም የፕላትፎርሙ ሳይዝ ስለሆነ። እንደዚሁም ደግሞ ለቨርቲካል ሹት ለተደረጉ ከሆነ ደግሞ 1080 በ1300 ፒክሰል ብንጠቀም እጅግ አሪፍ ነው ማለት ነው። እንደዚሁም ደግሞ ያው ኢንስታግራም ላይ እንደምታውቁት ስቶሪ እናጋራለን ወይም ሪሎችን እናጋራለን። ለነዚህ ደግሞ 1080 በ1920 ፒክሰል ቢሆን እጅግ አሪፍ ቪው ይኖረዋል ማለት ነው። ወደ ሁለተኛው ፕላትፎርም ስናልፍ ፌስቡክ ነው። እንግዲህ ፌስቡክ ላይ እንደምታውቁት የተለያዩ ሀሳቦቻችንን ሼር እናደርጋለን፣ የተለያዩ ምስሎችን ፖስት እናደርጋለን ማለት ነው። ፖስት የምናደርገው ምስል ደግሞ ሳይዙ መሆን ያለበት 1200 በ630 ፒክሰል ነው ማለት ነው። እንግዲህ እንደምታውቁት ፌስቡክ ምን አለው፣ ፕሮፋይላችን ላይ ገብተን ከኋላ ባክግራውንድ አለው፣ ለዛ ከቨር ማለት ነው፣ የፕሮፋይል ከቨር። ለሱ ከቨር ደግሞ የምንሰራ ከሆነ 1920 1080 ፒክሰል ቢሆን እጅግ አሪፍ ይሆናል ማለት ነው። ወደ ሶስተኛውና በጣም አሪፍ ወደሆነ ፕላትፎርም ሳል ሊንክዲን ነው። ሊንክዲን እንደምታውቁት ሰራተኞችንና እንደም አሰሪውን ወይም ካምፓኒዎችንና ሪክሩት የሚደረጉ ሃይር የሚደረጉ ሰራተኞችን የሚያገናኝ ፕላትፎርም ነው። እዚህ ፕላትፎርም ላይ እንግዲህ ፕሮፋይል ፎቶአችን ጀርባ ከቨር አለው ወይም ፕሮፋይል ባክግራውንድ አለው። ለዚህ ባክግራውንድ ለመስራት የምንጠቀመው 1584 በ396 ፒክሰል ቢሆን እጅግ ይመረጣል። እንደዚሁም ደግሞ የተለያዩ ምስሎችን ለማጋራት ደግሞ እዚሁ ፕላትፎርም ላይ 1200 በ627 ፒክሰል ብንጠቀም እጅግ በጣም አሪፍ ነው ማለት ነው። ያጋራኋችሁ መረጃ ጠቃሚ ከሆነ ለጓደኞቻችሁ ሼር አድርጉ። እንደዚሁም ደግሞ ላይክ ማድረጋችሁን አትርሱ። የመደመር ምልክቷን በመጫን ደግሞ ቤተሰቡን ፎሎ አድርጉ። ይመቻችሁ።